in Christ በቃ ሙሉነትሽን be feminine impress your femininity ግን in Christ አለበለዛ በጣም በእግዚአብሔር ፊት የሚያስቆምሽ የሚያስጠይቅሽ ነገር ታሪክ ትችላለሽ ተጠንቀቂ ይሄ ዓለም ላንቺ ሊያስተምርሽ ብቁ አይደለም የተሰበረ ዓለም የተጎዳ ዓለም ነው ስለዚህ ከእግዚአብሔር ተማሪ እህቴ አደራ ያንግ ልጆቻችን ባካችሁ ወንዶች there is no better role model than Jesus Christ ስለዚህ እንደነ ያለ እኔ የዋ በልብ ትሁት እኔን ምሰሉ አይደል ያለ አንተ የዋሁን በልብ ትሁትንላት እና ለዛው በዚህ ዘመን በዚህ በመጨረሻው እውነት እንደው የሚታየው ነገር ሁሉ ብዙ ጊዜ እንዳለና ያሳየን ለዛው በዚህ ዘመን ይሄንን አይደለም ማቀንቀን ያለብን በመጨረሻው ዘመን ምንድነው ቃል ይገባልን በሴትና በወንዶች ልጆች ላይ ከመንፈሴ አፈሳለሁ ታዲያ ለእናንተ እኮ ሊያዋራችሁ ራእይ ሊሰጣችሁ ሚስጥር ሊገልጽላችሁ አባታችሁ እየጠበቃችሁ ነው ስለዚህ እንዲህ አይነትን ጥበብ ከዓለም ከመማር ይልቅ ሄቨንሊ የሆነውን ጥበብ ከአባታችሁ ተማሩ ከአባታችን እንማር በቃ እንሂድ በቤተ ክርስቲያን ውስጥ ሆነን ቃሉን እንማር መንፈስ ቅዱስ ያስተምረናል መንፈስ ቅዱስ ሙሉ ያረጋናል የተጎዳችሁቶቼም ካላችሁ እሱ ነው ከስር ሰቅስቆ ቆስላችሁን አጽድቶ በቃ ህያው እንደገና አዲስ እንደገና ሙሉ የሚያደርጋችሁ ማንንም አይደለም ይሄ ዓለም ይሄ ፌሚኒቲ ሙቭመንት ፓወራችሁን አይመልስላችሁም የናንተ ኃይል ያለው in Christ ነው በመንፈስ ቅዱስ ውስጥ ነው ክርስቶስ ውስጥ ነው በደላችንን ፔናችንን ሁሉ በተሸከመልን በመስቀል ላይ በጠረቀው ተፈጸመ ባለው በከፈለልን በሱ ስር እንሆን ስለዚህ ቤተክርስቲያን በዚህ ነገር ላይ ልትሰራ ይገባል እኛም ለቤተክርስቲያን እንጸልይ ለወንጌላውያን ቤተክርስቲያን እንጸልይ ለኦርቶዶክስ ቤተክርስቲያን እንጸልይ እኛ ደግሞ በቤተክርስቲያን ስር ሆነ ራሳችንን እናገኝ እሱ ሙሉ ያደርጋል እሱ ሙሉ ያደርገው ማንንም አይሰብርም